ቤተሰብ እንኳን አደረሳችሁ። ዛሬ የሚካኤልን በዓል ልናከብር ባዳማ ተገኝተናል። ሁሌም ባዳማ ነን፣ ግን ዛሬ ለየት የሚል አከባበር ነው። እንዴት ደስ እንደሚል እንኳን አደረሳችሁ። ተመልከቱት ብቻ ድባቡን እዩት። ከታቦቱ ቀርበን እኛ ነበር የተገኘ ነው። ፖስታ ቤት ጀርመን ሞል ላይ ቆመን ነበር እየጠበቅን የነበረው። በኢየሱስም በቃ እንዴት አባቱ ደስ እንደሚል ነው ድባቡ ምላችሁ። ገና ይሄ ታቦቱ ከመድረሱ በፊት ነው ህዝቡ እንደዚህ የበዛው ማለት ነው። ገና ታቦቱ በቃ የዚህ ሰዓት እንትን አልደረሰም ብቻ ሳይሆን ይመስለኛል አልተነቃነቀም ነበር። ራሱኛ እየቆረጥን ነው እንጂ በጣም ህዝቡ ገና ሳይደርስ ነበር እየሞላ የነበረው ማለት ነው መንገዱ። ውዶችዬ ታቦቱ ደርሷል። ተመልከቱ በእግዚአብሔር እንዴት እንደሚያምር እዩት። እዚህ ጋር ታቦተ ሕጉ ደርሶ ነበረ። በቃ እንዴት ደስ እንደሚል ሁሉም በየአቅጣጫው በሶስት አቅጣጫ ነው። አንደኛው በፊት ለፊት ቀጥታ ወደ ቦኩ ማለት ነው መውጫ ነበረ። ከዛ ወደ ዱቄት አንደኛው ደግሞ ወደ ኬላ ነበረ። ከዛ ሶስቱም ተለያይተው በቃ እንዴት ደስ እንደሚል በሶስቱም መንገድ ደግሞ መንገዱ ሙሉ በቃ ጢም ብሎ ነበረ። ደስ ሲል እዚህ ጋር ተለያይተው በቃ ሶስቱም በየአቅጣጫው እየሄዱ ነበረ። እንዴት ደስ እንደሚል እንደምታዩት የሰው ብዛት ተመልከቱ። ብቻ
የጥላው የሰው ብዛት ከላይ ጥላው ሲታይ በቃ ሌላ ነገር ነው የሚመስለው። ሶስት የሚካኤል ታቦት ነው ያለው ማለት ነው። አንደኛው ወደ ዮሐንስ መንገድ ወደ ኬላ መንገድ ሲሆን አንደኛው ደግሞ ወደ ኪዳነ ምሕረት መንገድ ከዛ አንዱ ደግሞ ወደ እዛው ወደ ቦሎ ማለት ነው የሚሄደውና በጣም ነው ደስ የሚሉት ተከፋፍለው እዛ ጋር 3 ሰረገላ ተዘጋጅቷል። ከዛ በቃ ሁሉም እንዴት አባቱ እንደሚያምር በድጋሚ እንኳን አደረሳችሁ ተመልከቷቸው። በቃ ይሄን ካሜራና ማይክ አገኘው ብዬ ነው ራሱ እንደዚህቹ ስሰራ ነበር ያልኩት። ከዛ ጉዞ ተጀመረ ነው ምላችሁ። ያው እዚህ ጋር ተለያዩ ጉዞ ተጀመረ ወደ መሸኘት አያችሁ አይደል? ወደ በየአቅጣጫው ማለት ነው ሲለያዩ። አንዳንድ ሰዎች ይውላችሁ እጃቸውን ጥልቅ ጉዞ ተጀመረ። እዚህ ጋር ደግሞ አንዳንድ የቲክቶክ ቪዲዮዎችን ቀረጽን። በየመንገዳችን ላይ የቲክቶክ ቪዲዮዎችን አንዳንድ እየወሰድን ነበረ። ይሄ ከዛ ከወሰድናቸው የቲክቶክ ቪዲዮዎች እየተቀነጨቡ ናቸው። መንገዳችንን የቀጠልነው እንደዚህ እያልን ነበር። ግማሽ የቲክቶክ ቪዲዮ ዩቲዩብንም እየቀረስኩ እየሄድኩ ነበር። እንዴት ደስ እንደሚል በቃ ምንም ድካም ራሱ አልነበረንም። ሲጀመር አይደክምም፣ ግን ምንም ድካም አልነበረም። መንገዳችንን ቪዲዮ እየሰራን ምን እያለን እየተጫወትን ግማሽ መንገድ እየዘመርን ነበር ሄድነው። እዚህ ጋር ደግሞ ለቲክቶክ የምጠይቃቸውን ጥያቄ እየጠየቅኳቸው ነበር። ስሟቸው ብቻ እኛም ልናባብስ ነው የወጣነው የኔና አቤቱታ እየቀረበበት ነው። ህጻናቶቹ ብዛቸዋል መሆንም አለበት። ለበዓሉ ድምቀት የሚያምረው በእኛ ነው ብለን ነው። ሎሚው ጠፍቷልና ስንት ሎሚ ይወረወርብኛል ብላችሁ አስባችሁ ነበር? በአሁኑ እንኳን ሎሚ አልጠበቅንም። ምክንያቱም እስካሁን ምንም አይነት ሎሚ አልተወረወረም። እቻ አላደገችም ብለው እያለፉኝ ነው እስካሁን። በጣም አስወላ ምንም አልተወረወረም። ምንም የለም። እሺ መልካም በዓል፣ እናመሰግናለን። እንኳን አደረሳችሁ። እሺ ዛሬ ከቤት ስትነሱ ሎሚ ወረወርብናል ብላችሁ አስባችሁ ነው ወይስ ስንት ተወረወረ? ሎሚ እንደ በጣም ግን ምንም አላየንም። ተወዷል መሰለኝ። ምንም የለም እስካሁን ድረስ። እናንተስ ማንም ላይ አልወረወሩት? አላሰብንም እስካሁን ድረስ። እሺ ከጥምቀት ድባብ ውስጥ ምንድነው የማይመቻችሁ ነገር? ይሄ ጠጥተው የሚንበዛበዙት ነገር እሱ ደስ አይልም። ከሱ ውጭ ያለው ግን ሁሉም ነገር ደስ ይላል። ጥላና እንትንስ የሚነፋው ነገር የህፃናቶቹ በተለይ ታይ ይቅር። ብዙ ሰው አስተያየት እየሰጠባን ነው። ኧረ እሱ በጣም መቅረት ያለበት ነገር ነው። እሺ ለመላው ኢትዮጵያን እንግዲህ መልካም በዓል ብለናል። የጥምቀት ጊዜ ጥሩ ዘመን ይሁንላችሁ። ተዝናኑበት ለማለት እናመሰግናለን በጣም። ጉዟችንን በዚህ መልክ ቀጥለን ሚካኤል ደረስን። ጉዟችን እንደዚህ እያለ ብቻ መንገድ ላይ የቲክቶክ ቪዲዮዎችን ነው ብዛት የሰራሁት የነበረው እና ሄደን ሚካኤል ቤተክርስቲያን ደረስን። ግቢ ውስጥ ታቦቱ ሲገባ በትንሹም ቢሆን እንደዚህ ቀርጸናል፣ አይተናል። ጉዟችን የሚካኤል ጉዞ እንደዚህ ነበር እላችኋለሁ። ተመልከቱ ብቻ ግቢ ውስጥ ሲገባ ነው ይሄ።
በድጋሚ እንኳን አደረሳችሁ እንላለን። የሚካኤል ታቦትን አስገብተን በሰላም ተመልሰናል። እግዚአብሔር በዓመቱ በሰላም ያደርሰን። ጋዜጠኛ ሆነ እንኳን አደረሳችሁ። በነገራችን ላይ ይሄ አዲስ እየተሰራ ያለው የቦኩ ሚካኤል ቤተክርስቲያን ነውና ወይ ሲያምር። በሚቀጥለው በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ